ውድ የፕሮግራማችን ተመልካቾች እየተከታተላችሁ ያላችሁት የኢትዮጵያ ቃለ ሕይወት ቤተክርስቲያን ልማት ለሁለንተናዊ ለውጥ የተሰኘ ፕሮግራማችን ነው። ባለፈው በተከታተላችሁት ፕሮግራም ወደ አላማጣ ተጉዘን ለአንድ ዓመት ስንከናወን የነበረውን የአንድ ዓመት ፕሮጀክት መዝጊያ ማድረጋችንን ታስታውሳላችሁ። በዚህ ፕሮግራም ደግሞ ልንጠቁማችሁ እንደወደድን ይህን ፕሮጀክት ምን ለውጥ በማህበረሰቡ ዘንድ አመጣ የሚለውን የመስክ ምልከታ ኮሚሽነርን ጨምሮ ከግብርና ሚኒስቴር የተወከሉ የመንግስት አካላትን ያካተተ የመስክ ምልከታና እንዲሁም ደግሞ ከፕሮግራሙ ወይም ከፕሮጀክቱ ተጠቃሚዎች ጋር ያሳለፍነውን ቆይታ ለእናንተ ለውድ ተመልካቾቻችንና ተከታታዮች በሚያምር መልኩ አሰናድተን አቅርበንላችኋል። ይህን መሰናዶ እንድትመለከቱት እየጋበዝን መሰናዶን እንካቸዋል። አብራችሁን ቆዩ። እኔ ወላዳኛው ጣቢያ ያለ ነው። አጋጣሚ እኔ የተወለድኩት እዛው ኮረማ አካባቢ ሆኖ አስተዳደጌ እንኳን በብዙ ቦታዎች አድግ ያለው ለምሳሌ በትምህርት ያህል መቼም ስለ አካል ጉዳተኛ ያለው አመለካከት ብዙ ህብረተሰባችን ላይ ችግር ስላለ ለዛ ችግር ለመቅረፍ እኔም ከመመቼ አካል ጉዳተኛ ስለሆንኩኝ ከማገኝበት ገቢ ከማገኝበት ከተለያዩ ቦታዎች ጋር ስሰራና ስማር ልስትሮም እየሰራው ከልስትሮ ውጭ ደግሞ አጋጣሚ ሆኖ ማንስሙ ዶሮዎች ምናምን እየነገድኩ ራሴን ለመኖር ብዙ ውጣ ውረዶች እየሰራው ያለማንም ድጋፍ ያለማንም ማለት ነው ምክንያቱ ከፈጣሪ ጋር ሆኜ እየሰራው ለወዝ ደርሻለሁ እና አንድ ልጅ አለኝ ሚስት አለችኝ። ለመጀመሪያ ጊዜ ነው የወለድኩት። አንድ ወንድ ልጅ አለኝ እና አሁን እርሻ ስጨንቀኝ ትምህርቴ እርግጠኛ ነኝ ይከብዳል። መቼም ህይወት ከባድ ናት። እየተማርኩኝ 8ኛ ክፍል እያለሁ አልፌ የሚያስተምረኝ አጣሁ። አልፌ የሚያስተምረኝ ሳጣ ስጨንቀኝ እኔና ትምህርት እንደባልና ሚስት ተፋተናል። ሞካር እያለሁ ትምህርት ብቃት እያለኝ ተስፋ ቆረጥኩ። ያንን ተስፋ የቆረጥኩ በላይ በቃ ልቅድም እንዳልኩ እንደገለጽኩት ልስትሮና ዶሮ እየነገድኩኝ ከዛ ባንዱ ወቅት ትምህርት እየጨረስኩ ሌቨል 4 ይጃለሁ። በዲግሪ መመለከተኝ እኔ ፍላጎቴ ነበር ዲግሪና ከዛ በላይ ነበር። ብቃቴም እንደዛ ነው፣ ጭንቅላቴም እንደዛ ነው የሚመጥልኝ። ግን ሰፖርት የሚያደርገኝ የሚያግዘኝ ሰው ስለሌለ ስላጣሁ እኔ ግን በአቅም እየወረድኩኝ የተሰቀልኩኝ ራሱ ሌቨል 4 ይጃለሁ እና ትምህርት እርሻ እየገዛው ራሴ እየቆፈርኩኝ እየከተኮትኩኝ አረም ጸርጽያም ከማንም እየተገተው ወርዛደር እያሳረስኩኝ በዛች በገለባ እስካገኝ ድረስ ከዛም ደግሞ ገለባውን እንዲያርሱልኝ በገለባው እንስማማለሁ። በአሰሩ ማለት ነው። ይሄ ምርቱ ጋር ደረሰ በኋላ ገለባ እንባላለ በሱን እያደረኩኝ እንዲያርሱ እንዲዞሩልኝ ያድርገኝ ተስማማ። በዛ ህይወቴን እየመራሁ እንራለሁ። እዛ ላይ ደግሞ እንደየ በመሰራቴ በመሞከሬ ቃለ ሕይወት ቸርች ወይ ቃለ ሕይወት ቤተክርስቲያን ለኔ ላምባድና ብርቶ ለችግረኞችና ለተከፉ ወገኖች ደራሽ ሆኜ አይዛችሁ የታላችሁ ብሎ ፈላልጎ አገኘ። እኔ አገኘዋለሁ ብዬ አስቤ አላቅም። ግን አጋጣሚ ሆኖ ግን ተሳካ። ፈጣሪ መቼም እሱን ነው ሁሉም ነገር ሰማይና መሬትን የፈጠረ ያለ ባላ ያቆመ አምላክ አገናኘኝና 5 ፍየሎች ሰጥቶኛል። ጤፍ ሰጥቶኛል። ጤፍም ዘርቻለሁ። አገዳም አለ እና እኔ በመስጠቷ በጣም ተደስቻለሁ። በጣም ረክቻለሁ። በርግጥ ለኔ ያልደረሰኝ የኔ የደረሰኝ ነገር ለኔ የተደረገልኝ ነገር እንደኔ ያሉ ሰዎች ቤታቸው ተደብቀው መስራት እየቻሉ እውቀት አለን ነገር ነው የነሳን። ለመጀመሪያ ጊዜ ቃለ ሕይወት ነው እንደዚህ መድረክ አውጥቶ እኔን በጎላ ሕይወት እንድታይ ያደረገኝ። ልክ ነው። ግን በነገራችን ላይ እዚህ ብቻ ሳይሆን ሌላም ጋር በአካል ጉዳተኞች ላይ እንሰራለን። በነገራችን ላይ አንዱ ትኩረት አቅጣጫችን እሱ ነው። ስለዚህ አሁን ጥሩ ነው። አንተ በእውነት ይሄ በመካተት እኛ ደስ ብሎናል። ለአንተ ብቻ አይደለም። ለምን አንዱ የትኩረት አቅጣጫችን ስለሆነም ጭምር ነው ይሄን የምናደርገው ማለት ነው። ለምን መሰለ አእምሮ ጤና እንደዛ ከሆነ ምንም ነገር የአካል ጉዳተኝነት ከምንም ነገር እንደማግድ አንደኛ ድርጅታችን ያለው
እንደማንም እኩል ያ ስለዚህ ምንድነው ለዚህ ሆኖ ለምሳሌ እድሉ ከተሰጠ ፎር ኤግዛምፕል አንዱም የፕሮጀክታችን ዓላማ እሱ ስለሆነ ነው። አሁን ለምሳሌ በዚህ ፕሮጀክት አንተ አሁን ተጠቃሚ ይሆናል። አዎ ለምሳሌ ያንን ስሜት ንገራል እስቲ። አሁን ለምሳሌ ምንድን ነው ያገኘው? ወደዛ ለመጣ ነው የፈለኩትና አጋጣሚ ሾርትካት አድርገውኛል፣ ጠቅሞኛል። ከናንተ ያገኘሁት ድርጅት እኔም ከዚህ በፊት ወደዛ ለመጣ ነው ያሰብኩት እና ከአሁን ሰዓት የተለያዩ ፕሮጀክቶች ገብተዋል ብያለሁ። እስካሁን ግን ታርጌቲንግ እኔም አላገኙኝም፣ ከነሱ ጋርም አልተገናኙም። አሁን ግን ጊዜ ነው ወይም ያጋጣም ነው ወይም የኔ ድል ነው ወይም የናንተ ፕሮጀክት በትክክለኛ ታርጌት ላይ አድርጎ እዛ ስለሰራ ነው አላቅም። ብቻ ግን ከናንተ ጋር እንገናኝ አድርጎኛል። ይህ ቃለ ሕይወት ጾታን፣ አካል ጉዳተኝነትን፣ ሴቶችን ሰርቶ መለወጥን በሚለውን አቅጣጫ በመያዙ እኔን ስፈልገው የነበረ ፈለግ ወይም እኔን ስፈልገው መንገድ ስለሆነ እዚህ ላይ ዳርጌት ኢሚዲየትሊ ወይም ዳርጌት ተገናኝተናል። ስለዚህ እኔም ደስ ብሎኛል። ከማንም በላይ የሚደሰተው 5 ፍየሎች ደርሰውኛል። 3 ሴቶች 2 ወንዶች ደርሰውኛል። ለዚህ ተጠቃሚ በመሆኔ በጣም ደስተኛ ነኝ። ከሁለቱ አንዷ ነገ ወይ ከነገ ወዲያ ልትወልድ ነው። 2 ወንዶች እጫለሁ። 2 ወንዶች እጫ ግን ሴቶች ቀይሬያለሁ። እያው እዛው እያሉ ማለት አዎ ለባዛ ሴቶቹ እርግጠኛ ነኝ ወንድ አልታጣም። ወንዶች አሁን ቁጭ ቢያ በቃ ምክንያቱም የሚጨምሩት ነገር የለም። እርግጠኛ የስጋ ካልሆነ በስተቀር የሚያጠው ተውጥ የለም። እቻስያው ግን ብትከሳም ብትል መውለዱ አይቀርም። ለውጥ አለ ይለኔ ባይ ዘ ወይ እኔ የተማርኩት አግሪካልቸር ነው፣ ቬጂቴብል ሩት ፕሮዳክሽን ማናጅመንት። ላንተማ በጣም ጥሩ ነው፣ ከሙያ ጋር ተገናኝቷል። አይናው ዛት እሺ። ስለዚህ ይሄን በመሆኔ በጣም ደስተኛ ነኝ። ስለዚህ ይሄ ድርጅት ከዛም ደግሞ ማጨድ ደርሶኛል። እርግጠኛ የቺ ጄታ ታላችሁ ይቅርታና እቺን እጄ ያት ይሄ የሆነችበት ራሴ ስለምሰራ ነው እና በራሴ በመለስ እናንተ በመስጠት ያደርጋችሁልኝ እኔ ደስተኛ ነኝ። ጠፎም አሁን አስፋልት ላይ የደረሷት ትንሽ ጥግ ነገር አለች፣ ዘርቻለሁ። ጠፎ እዛ በር መስገን ከሌላ ያደረሱት መኪና አይገባበትም እንጂ አለኝ። አሁንም መሄድ ይችላል። በእግራችን መጓዝ ካል እንችላለን። አስፋልት ያለችውም ደግሞ እንሄዳለን። ዳራስ አስፋልት እንደዚህ አገዳ ያለችባት አለች። አዎ አለች። አሁንም ያለምንቅበት ከለ አስፋልት ላይ ሄደን ያታለ ያቺ ያለችውም ራሱ እና ጠፉ እኔ እንጃ ደስተኛ ነኝ። ግን ይሄ ድርጅት ለኔም እንደደረሰኝ ለኔም ይሄ የኔ ሐሳብ ተካፋይ ሆኖ ከችግርህን አይዞ በጎንህን የደጎደለህን እኛ ምርኩዝ እንሆናለን ድክፍ እንሆናለን ብሎ ይሄንን ባደረገልኝ እኔ እንደ አካል ጉዳተኛ ወይም ደግሞ እንደማንኛውም ደሃ ህብረተሰብ ማግኘት የቻለ ማግኘት አጣ፣ መስራት እየፈለገ መስራት ለጣ። በዚህ ስም በትክክለኛነት ላመሰግን ፈልጋለሁ። ይሄ ድርጅት ደግሞ በትክክለኛነት ነገም ከነገ ወዲያም የኢትዮጵያ ዓላማ የኢትዮጵያ የችግረኞች ድጋፍ የችግረኞችን ምርኩዝ ሆኖ የችግረኞች ብቻ ምን ቢል ነገር አይኔ ወይም ጥቁሩ አይኔ ማለት ይችላል። በእርግጠኛነት ኃላፊም ስላገኘው በእርግጠኛ ነኝ እናንተም ማንሱም ስላገኘው ብዬ አይደለም የምናገረው። ሪሊ ኦትስ ኦፍ ሎጆክ መሬት ላይ የሚገኝ ነው የምናገረው እና ለማድነቅ ፈልጋለሁ። በዚህ ደግሞ ከሰው ባይገኝ ከፈጣሪ እግዚአብሔር ሁሉ ነገር የማይሳነው ይሄ ድርጅት የሚሆነ በዚህ እምነት ተከታይ በሙሉ ውለታ ይክፈልልኝ። ትልቅ ነገር ነው። ዋናው ነገሩ አንተ አሁን ለምሳሌ ፍየሎችን እያባዛህ ነው። በእርግጥ ጤፉም አለ የተሻለ እንትን የሚገኛል ከፉድ ሴኩሪቲ አንፃር ከማፍጠር አንፃር የፍየሎቹም እንትን አለ። ግን እነዚህ አሁን ለወደፊቱ ያለ ኤግዛምፕል አሁን ፍየሎቹ እየተባዙ ስትሄድ በፍየል እርባታው ወይም ደግሞ ፍየሎችን የተወሰኑትን ከተባዙ በኋላ ቀይሮ ወደ ሌላ ነገር ወደ ሌላ ሀብት ወደ ሌላ አሴት ለማቀየር ነው። እንዴት ነው? ምንድን ነው እቅድ? እሺ በጣም ደስ ይላል። ስለ ወደፊቱ ፊውቸር እኔ ምኞቴ የነበረ በትክክለኛ አካል ጉዳተኛ በትልቅ ደረጃ ደርሶ ለራሱ ቀርቶ ለሀገር የሚያስጠራ መሆን ለማሳወቅ ፈልግ ነበር።
አሁንም የእድሉ ተጠቅሜያለሁ። ነገም ምን እንደምደረግልኝ አላውቅም። ምክንያቱም የዛሬውን አውቄያለሁ፣ የተሰጠኝ አይቻለሁ። ነገ ምን እንደሚሆን አላውቅም። ግን የኔ ፊውቸር ወይም የኔ ዓላማ በትክክለኛ የተደረገልኝ ድርጊት የተሰጠኝ ስጦታ ለምግቡ ለምሳሌ እኔ ያቺ ያገኘኋትን ቀን በቀን ከመሸመትና ቀን በቀን ከመጠፋት የምግብን ዋስትና ችያለሁ። አንደኛ ደረጃ ጠፉ ለምግብ ዋስትና አስችሎኛል፣ አረጋግጦልኛል። እኔ ሳላስባት እሱ ያዘጋጀልኝ አይሰሰጥቶኛል። ተመስገን አንድ ልጅ አለኝ እና ስንገናኝም ይች ልጅ ባሏ ከመሆን የሚባል ቦታ ፈታ እኔም ከኮረም ከለመጣ ወደዚህ የመጣ መንገድ አስፋልት ላይ ተገናኘን። አይታኝ ታዋቃኝ ሄደች። መንገድ በአስፋልት ቆፍሬ ዊልቸር አለችኝ፣ ተንቀሳቃሽ ዊልቸር አለችኝ። እሷ አይታ አየችኝ። ምንድነው አንተ ልጅ ምንድነው ስትለኝ አካል ጉዳተኛ ነኝ። እንዴት እንደዛ አደረክ ስትለኝ ግራ ተገባ። ለማንኛውም አንተ ጭንቅላቴ ነህ እኔ እግርህ ነኝ ብላኝ ነው የታወቀች። ይሄ በትክክለኛ ከእናንተ ማስተዋወቃታል እና ልጅ ወልጃለሁ። አንድ ልጅ አለኝ፣ 3 ራሴ ነኝ። ስለዚህ ከችግር ከራብ ሳትበላ ከመዋል ሳትበላ ከማደር ወደ በልቶ ማደር አንድ ጊዜ ከመብላት ወደ 2 ጊዜ መብላት ደርሻለሁ። የተመሰገነ ይሁን። ይሄን በምን የተነሳ ነው ደነገ አሁን በትክክለኛነት ተስፋ አለኝ። 1 አመት ይችለኛል ያለ ምንም እርዳታ ብያለሁ። ይችለኛል ያለ ምንም ነገር ይችለኛል። ግን እግዚአብሔር ደግሞ አይታጣም። ከዛ በኋላ ደግሞ መሀል ላይ ደግሞ ቢጨምርብኝ 2ኛ ዓመት 3ኛ ዓመት ደግሞ እግዚአብሔር አሁን ራሴ እያባዛት ሄዳለ። አዎ ፍየሎች ምን ይሆናሉ ነው አሁን ይሄ ምግብ ዋስትና ችያለሁ። እንግዲህ ፍየሎች ምን ይሆናሉ? ኦኬ ፍየሎቹ ምንም ነገር ሳይነኩ የምግብ ዋስትና ከቻልኩኝ የሚጎለኝ ነገር ካለ ፍየሎች ምን ይሆናሉ? ሴቪንግ ይሆናል፣ ተቀማጭ ይሆናል። እነዚህ ወጣቶቹ ደግሞ ቀስ በቀስ እየሄድኩኝ እየሰራሁ እነሱም እየወለዱ እነዛ እየሄድኩኝ እርግጠኛ ነኝ ሰው ቀና ብሎ የሚያይበት ጊዜ እኔም ቀና ብዬ የሚናገርበት ጊዜ ይደርሳል ብዬ ተስፋ አለኝ። ደርሶልኛል። ባለሀብት እኮ ነው አይናውሳት እና እንደዛ ነው። እኔ እውነት ለመናገር እርግጠኛ ይሄ ቃሌ ነው። መሬት ጠርጌ አፈር ጠርጌ እየሄድኩኝ ውሸት መናገር አልፈልግም። ያው እናንተ ቃለ ሕይወት ግን ጠፍ ተሰጥቶኛል ብያለሁ። ጠፍ የተሰጠኝ በእርግጥ ምርጥ ዘር ነው ያለው። በአሁኑ ሰዓት ምርጥ ብቋያ ነው ያለው። በጣም ማረፍ ነው። እርግጥ ጠፍ ተሰጥቼ እየተዘርቻለሁ። ምርጥ ብቋያ ነው ያለው። ምርጥ ማንስ ነው ያለው። ያው የተሰጠኝን እኔን ከምሰርበት ህይወቴን እንቀለብበትና በትክክለኛነት እንሰራበት ለራሴን ከምሸምት ከሚል ራሴን በዛ ህይወቴ ያንን ወጪ ላይ ማደርገው ይሸፍንልኛል ብዬ ገምታለሁ። እኔ ፍየሎች የተሰጡኝ ደግሞ እንዳራባቸው 5 ተሰጥቶኛል። ፍየል በ5 ወር ነው የምትወልደው። በእርግጥ የተሰጠኝ እንዳባዛቸው ከኔ አልፎ በራሴን የማልችለው የራሴን ሀብት የራሴን አካማቼ ከቻልኩ እዛ የሚያስብበት የሚፈልግበትን ቦታ ከደረስኩ እርግጠኛ ነኝ ቃለ ሕይወቱ አግኝቶ አይደለም ካለው አካፍሎ ነው የሚያደርግ። እርግጠኛ ነኝ ካለው ተካፍሎ እንስጥ፣ ካለው ተካፍሎ እንብላ፣ ካለው ተካፍሎ እንኖር ብሎ ነው ያሰበልን። እኔም አቅሜን የሚያፈቅረውን ያክል ከኔና ከኔ በታች ላሉ ሰዎች የተሻለን ያክል ያቅሜ ሁሉ ልክ እሱ ያደረገልኝ ነገር እንኳን ባላደርግ እዛ የሚፈልገው ነገር ደርሼ ከቻልኩ የራሴ ችዬ ከዛ በኋላ ሌላ ቢቀር እንኳን ራሱ ለግማሽ ሰጥቼ እንድጠብቅ። ምክንያቱም ለግማሽ ብሰጠው የሰውዬ ተጠቃሚ ይሆናል፣ የኔም ይራባሉ፣ ለሱም ይጠቀማል። ለምሳሌ 5 ናቸው ብያለሁ። 5 ፍየሎች ናቸው። 2 ፍየል ለሱ 2 ፍየል ለኔ፣ መሀላችን ላይ 1 ፍየል አለ። እሱንም በግማሽ ግማሽ ተካፍለን እንድንኖር። ስለዚህ ምን ሆነ ለኔ ስራ ፈጥሮልኛል፣ እኔም ለሰውየው ስራ ፈጥሬያለሁ። እንድባዙ ከዛ በላይ እንዲሆንልኝ ይፈልጋለሁ። ከዛም ደግሞ የጠፉ ምርት አይቼ ካሉ እጨምርባቸዋለሁ እንጂ አልቀንስባቸውም። ለማንኛውም ግን ቃል በተግባር
እኔ ማስተላልፈው ነገር ቢኖር ለሌሎቹ እንደኔ ያሉና ከኔ በላይ ያሉ እንደኔ ያሉ ሰዎች የሚያስተላልፈው መልእክት ቢኖረኝ ህይወት ከባድ ናት። ራሳችን ተፈጥሮ የሰጠችን ተቀብለን ራሳችን ዝቅተኛ መሆንን አምነን የምንኖር ከሆነ እየኖርን አይደለም። ታዲያ ተፈጥሮ የሰጠንን ዕውቀት አለ፣ ብቃት አለ። እግር፣ እጅ፣ አይን ብነሳን ብዙዎች አሉ። እኔም ከተሰው አይቼ ነው ራሴ በእርግጥ በአካል ጉዳተኛ ሰው ነኝ። ባስ በእርግጥ ባይዘው ይዛ ላይ ለነገር የሚፈልገው ይቅርታን አድርግልኝ እንጂ እኔ 14 አመት ከሆነ በኋላ አካል ጉዳተኛ የሆንኩት እንደፈለኩት ዝልና ስንቀሳቀስ የነበረ ሰው ነኝ እና እኔ እዛን ጊዜ ሰው እንዳያይ እየተሸሸኩ እየፈራሁ ነበር። ሰው ሳይ ሽንት ቤት እንዳልወጣም እህል አልበላም። ክራት ተደብቄ ነው ሙሌ ነበር። እዛ ኋላ ግን አየሁ መንግስት መቼም ጥሩ ነው። አዲስ አበባ ጥቁር አንበሳ ወሰደኝ። አየሁ ጣቴ እጆቼን አየሁ። እኔ የተሻልኩ ነኝ። ከዛ ከኔ የባሰ ሰው አለ። ራሴ በራሴ ተጽናናሁ። መኖር እንደምችል መስራት እንደምችል አወቅሁ። በቃ ራሴን ኮንፊደንስ በራሴ ለራሴ ሽማግሌ ሆንኩ። ስለዚህ ይሄን በመሆኔ በፊት ደግሞ አሁን ሰዓት ይሄው ተፈጥሮ ደግሞ ባንዱ ብትነሳኝ አንዷ ደግሞ እያቀረበችልኝ ያለችው። ስለዚህ እንደኔ ያለ አካል ጉዳተኛ እንደኔ ያለ ችግረኞች ጭንቅላት ሰጥቶናል። አንዱ በነሳና አንዱ አይነሳንም ፈጣሪ። ሰውም ይሰጠናል፣ ጭንቅላት ይሰጠናል፣ ልቡና ይሰጠናል። ስለዚህ እንጠቀምበት። የቤታችን እጅና እግር ተሳስረን ቁጭ ብለን ለልማናና ለተለያዩ ነገሮች መነሳት የለብንም። አሁን እኔ እርቅታኛ አድርግልኝ አጋጣሚ ሆነ አምስቴ ባለመኖሯ ነው እንጂ ለህይወት ኢትዮጵያን ቃለ ህይወት ቤተክርስቲያን እኔ ብዙ ውጣ ውረድ አስቤያለሁ። ብዙ ውረድ ብዙ አሳልፌያለሁ። የሚያግዘኝ የምለው አብዛኛው ህብረተሰብ ከንፈሩን መጥቶ ብሎ ነው የሚሄድ። ግን ይሄ ቃለ ህይወት ቤተክርስቲያን ግን አይቶ ሲሰራ ሲንቀሳቀስ ምን አይነት ተነሳሽነት አለው ብናግዘው ትንሽ የት ይደርሳል ብሎ በመገመቱ ይሄን በመስጠቱ እኔ ሌላ ልናገር አልችልም። አቅም የለኝም ሰው ነኝና። ግን ሰማይና መሬት የፈጠረ ሁሉንም የፈጠረ አምላክ በትክክለኛነት ጌታችን ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ የልቦናቸው ለሚመልኩት ለሚያምኑት ሁሉ ፈጣሪ ከፍታና ጸጋ በረከት ይስጥልኝ ይላል። ያደረገልኝን በጣም አመሰግናለሁ። ያ ጠባሳ ግን የአካል ጉዳተኛ በመሆኔ ለሚስቴ ጠባሳ አድርባታል። አንቺ እንዴት ያለሽ ቆንጆ ለዚህ ትሆኛለች እያሉ ሰዎች ይዘለቁባታል፣ ይሰዱባታል። የሰው ልጅ ግን እሷ የምትመልሰው የሰው ልጅ በእግር ነው እንዴ ማስበው በጭንቅላት ነው የምትለው። እኔ ጭንቅላት ነው እግር ሆንበታለሁ ጭንቅላት ይሆነኝ ነው የምትለው። እና ጭንቅላት እያለን አይምሮ እያለን መስራት እንችላለንና እግራችሁ በነሳችሁ ባላችሁ አቅም ባላችሁ ኮንፊደንስ ለመስራት ብቁ። እርግጠኛ ነኝ ይሄ ኮንፊደንስ ካላችሁ አንድ ቀን ሰው ትሆናላችሁ። አንድ ቀን ትፈልጋላችሁ። ራሳችሁ አምናችሁ ዝቅ ካላችሁ ግን ቅድምም ተፈጥሮ የሰጣችሁ ዝቅተኛ አለ፣ አሁንም ራሳችሁ ዝቅተኛ አድርጋችኋል። ስለዚህ ይሄን ነገር ዝቅ እንዳታደርጉ፣ በርቱ፣ ተንቀሳቀሱ። ልክ እንደኔ ለስራ ተነሳሱ። እኔም ከዚህም ብለው በላይ ሆኜ ተገኝቼ ነገ የተሻለ ደረጃ ደርሼ እንድታገኝ ወይ ደግሞ ቃሌ እንድሰጥ ፈቃድ ኢየሱስ ክርስቶስ ፈቃድ ይሁን በማለት ቋጫለሁ። እንግዲህ የአላማጣ ፕሮጀክት አላማጣ ከተማ ጨምሮ በ5 የተለያዩ ወረዳዎች ላይ ላለፈው 1 አመት ስናከናውን የነበረ ፕሮጀክት ነው። ይህ ፕሮጀክት እንግዲህ በርካታ የተቀመጡለትን አላማዎችን በማሳካት በማህበረሰቡ ዘንድ የሚታይ የሚዳሰስ የሚጨበጥ ለውጥ በማምጣት እግዚአብሔር ረድቶን በድል ዘግተናል። ይህን ክንውንና ይህን ስኬት የሰጠንን እግዚአብሔር አምላካችንን እያመሰገንን መሰል ፕሮጀክቶችን ከኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ጋር አብራችሁን መስራት የምትፈልጉ ግለሰቦች፣ ተቋማት ካላችሁ ከስር በምናስቀምጥላችሁ የስልክና የኢሜይል አድራሻ ደውላችሁ በማግኘት ማህበረሰቡን የሰውን ልጅ ለማገልገል የደከመውን ለማበርታት የተራበውን ለማጉረስ ለማብላት አብረን እንድንቆም ጥሪያችንን እናስተላልፋለን። የተከታተላችሁት ፕሮግራም ይህን ይመስል ነበር። በሌላ ፕሮግራም በሌላ ጊዜ እስክንገናኝ ድረስ በያላችሁበት ቸር ሰንብቱ።